ጤና ይስጥልኝ ቲማን ቻይንኛን በአማርኛ እንኳን ደህና መጣችሁ። በዚህኛው ክፍል በቻይንኛ እንዴት ራሳችንን ማስተዋወቅ እንችላለን የሚለውን በዝርዝር የምናየው ይሆናል። ስለመጣችሁ አመሰግናለሁ። ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ከታች የሚገኘው ሰብስክራይብ በተን በመጫን ቤተሰብ ሁኑ። እንዲሁም ይህ ቪዲዮ ዩቲዩብ አልጎሪዝሙ ለብዙ ሰዎች እንዲያስተዋውቅ ወይንም ሞር ለብዙ ሰዎች እንዲያደርስ ላይክ ማድረጋቸው እንዲሁም ያላችሁን አስተያየት ከታች ኮሜንት ላይ ማስቀመጣችሁን እንዳትረሱ። አመሰግናለሁ። በቻይንኛ ራስን ለማስተዋወቅ በመጀመሪያ ሰላምታ ስለ ሰላምታ ተምረናል። ኒሃው ብለን ከጀመርን በኋላ ስማችንን እናስተዋውቃለን። ስለዚህ ሞር ሁሉንም ሙሉ ኢንትሮዳክሽኑን በአምስት ቦታዎች እንከፍላለን ወይም በአምስት ዋና ዋና ጥያቄዎች እንከፍላለን። የመጀመሪያው ስም ነው የምንጠይቀው። ስለዚህ ስም ለመጠየቅ ኒ ጂያው ሸመ ሚንግዝ ስምህ ማን ነው ማለት ነው። ይሄኛውን ባንዴ እንደዚሁ ብዬ ከማልፍ እያንዳንዱን እንዴት እንደሚጠራ እንዴት እንደምንለው ከኔ ጋር እያላችሁ ፕራክቲስ ማድረግ ትችላላችሁ። ኒ ጂያው ሸመ ሚንግዝ ኒ አንተ ጂያው መጠራት or to be called ሸመ ሚን ወይንም በእንግሊዝኛው what ሸመ ምን ሚንግዝ ስም ኒ ጂያው ሸመ ሚንግዝ ስምህ ማን ነው? ፈጠን እያለን ስንል ኒ ጂያው ሸመ ሚንግዝ ስምህ ማን ነው? የመጀመሪያው ይሄ ነው። ስንመልስ ወጂያው ከዛ ስማችንን ማለት እንችላለን። ለምሳሌ እኔ የራስን ስም ስጠቀም ወጂያው አትዊማ እኔ አትዊማ ይባላለሁ። እኔ ጂያ መጠራት ወይም መባል አትዊማ ያው ስሜን ማለት ነው። ወጂያው አትዊማ እኔስ አትዊማ ይባላለሁ። አንተስ ለማለት ኒነ ይሄንን ከዚህ በፊት በነበሩ ለሰኖች ላይ አይተናል። ኒነ አንተስ ወይም አንቺስ። አሁን ደስ የሚለው ነገር ቻይንኛ የሆነ ቀላል የሚባለው የቻይንኛ ፓርት ጾታ አይለይም። ስለዚህ አንቺ ወይም አንተ የምንለው በእኛ ቋንቋ በአማርኛ፣ በኦሮምኛ፣ በትግርኛ በሌሎችም ቋንቋዎች እንደዚሁ ጾታ እየለየን ነው። ለሴትና ለወንድ ለየብቻ እየለየን ነው። ነሽ ነህ ወይም እንደዚህ አንቺስ አንተስ እያልን ነው የምናወራው አይደለም። በቻይንኛ ግን ያ ነገር የለም። የምንለየው በምንድን ነው? ስጻፍ ካራክተሮቹ ብቻ ናቸው ጾታ የሚለዩ ካራክተሮቹ የሚለዩ። ስለዚህ ሁሉንም በአንድ አይነት ነው የምናወራው። ለምሳሌ ኒነ ለወንድም ለሴትም ይሆናል። አንቺስ ወይም አንተስ ማለት ነው። ኒነ ወጂያው አትዊማ ኒነ እኔ አትዊማ ይባላል። አንተስ ኦር አንቺስ ማለት ነው። እንዲሁም ከዛ በኋላ ተመሳሳይ ነው መልሱ ተመሳሳይ ነው የሚሆነው ማለት ነው። ኒሽ ናሊረን የተገርሰ ሆነ ማለት ነው። ስለዚህ እያንዳንዱን በዝርዝር ስናይ ኒ አንተ ሽ ነው ወር ነህ ማለት ነው። ስለዚህ እቺ መጀመሪያ ነው የሚለው እንትን ነው የቻይንኛው ግራመሩ መሃል ላይ ነው የሚያስገባው። ኒ ሽ አንተ ኦር አንቺ ናሊ የት ዥን የት ሀገር ሰው ነው። ኦር ናጎዥን የት ሀገር ሰው ነው። የት ቦታ ሰው ነው። ከየት ነው የመጣኸው ለማለት ናሊ ዥን ከየት ነው የመጣኸው ማለት ነው። ኦር የት ሀገር ሰው ነው ለማለት ናጎዥን ኒሽ ናጎዥን ከፈለጋችሁ ከኔ ጋር ፕራክቲስ ማድረግ ትችላላችሁ። ኒሽ ናጎዥን ስለዚህ በሁለቱም መጠቀም ይቻላል። ናሪዥን የሚለው አገሪን አይገልጽም። ከየት ነው የመጣኸው ማለት ነው። ኒሽን ናጎረን የት ሀገር ሰው ነህ ማለት ነው። ስለዚህ እኔ ኢትዮጵያዊ ነኝ። ወሽ
አይ ሳኢትዮጵያ人我是እኔ አይ ሳኢትዮጵያ人ኢትዮጵያ ማለት ነው። አሁን በቻይንኛ ሀገራት ሁሉም ሀገር የራሱ የሆነ ስም አለው። ስለዚህ በእንግሊዝኛ ወይንም በአማርኛው እኛ ሀገራትን በራሳቸው ስም እንደምንጠራ ቻይናዎች በራሳቸው ስም አይጠሩም። ስለዚህ በቻይንኛ ሁሉም ሀገር የራሱ የሆነ ስም አለው። ለምሳሌ ኢትዮጵያ ያልነው ወሽ አይሰኢትዮጵያ人ወይም በኢትዮጵያን አጠር አድርገው ሲጠሩ ደግሞ አይሳይ ይላሉ። ወይም ወሽ አይሳይ ማለት ይቻላል። እንደዚሁም ሌሎች ሀገራትን ለምሳሌ እንትን ስትሉ ለምሳሌ ቻይናን እነሱ ቻይና አይሉም። ጆንጎ አሜሪካ ሚጎ ጀርመን德国ፍራንስ法国ዩናይትድ ኪንግደም英国ራሽያ俄罗斯ስለዚህ እያንዳንዱ ሀገር የራሱ የሆነ ስም አለው ማለት ነው። ስለዚህ እኔ ኢትዮጵያዊ ነኝ ወይም የመጣሁት ከኢትዮጵያ ነው ለማለት ወሽ አይሳኢትዮጵያ人ወሽ አይሳኢትዮጵያ人ሶ ኒ ላይ ዘናሊ ማለትም ይቻላል። አሁን ኒሽን አጎረን አንደኛው የምንጠይቅበት አንድ ሰውየውን ማለት ናሽናሊቲውን ነው። ናጎረን ማለት ናሽናሊቲውን ነው እየጠየቅን ያለው ወይም ከየት ነው የመጣው ለማለት ኒ ላይ ዘናሊ ወይንም ኒሽናሊ人ከየት ነው የመጣው ለማለት ኒሽናሊ人ኦር ኒ ላይ ዘናሊ ብለን መጠየቅ እንችላለን። ኦር ኒሽናጎረን ስለዚህ ሁሉንም ሶስቱንም አይነት አጠያየቅ መጠቀም እንችላለን ማለት ነው። ይሄ አንድ ሰው ከየት እንደመጣ ናሽናሊቲው የት እንደሆነ ቅድም እንደነገርኳችሁ የተለያዩ ሀገራትን እንዲሁም በቻይንኛ እንዴት እንደሚባሉ የነገርኳችሁ እንደዚሁ ያንን በዛ መልኩ ፕራክቲስ ማድረግ ትችላላችሁ። በሶስተኛ ዋና ጥያቄ ያ ሁለተኛ ነው። አንደኛው ስማችን ማስተዋወቅ ነው። ስም እንጠይቃለን፣ እንመልሳለን። ናሽናሊቲ አንድ ሰው ናሽናሊቲ ወይንም ከየት እንደመጣ የት ሀገር ሰው እንደሆነ ጠይቀናል። በሶስተኛው ምንድነው የምትሰራው ለማለት ኒ ዙኦ ሸመ ጎንዙኦ ኒ ዙኦ ሸመ ጎንዙኦ ስለዚህ እያንዳንዱን ትርጉሙን ኢንዲቴል እናያለን። ኒ አንተ ዙኦ መስራት ሸመ ዙኦ ኦኬ ስለዚህ ያንን ወርዱን በደንብ ፕራክቲስ ማድረግ ትችላላችሁ። ሸመ ምን ጎንዙኦ ስራ ኒ ዙኦ ሸመ ጎንዙኦ ስራህ ምንድነው ወይ ምንድነው የምትሰራው ነው። ለምሳሌ አስተማሪ ከሆናችሁ我是老师我是老师ተማሪ ከሆናችሁ我是学生ኢንጂነር ከሆናችሁ我是工程师ዶክተር ከሆናችሁ我是大夫ወይንም医生我是大夫ሾፌር ከሆናችሁ ደግሞ我是司机ይሄ ሞር ኦራል ቻይኒዝ ነው ማለት ይሄ ዴይሊ ሰዎች ሲያወሩ ይሄ በኮሚኒኬሽን ሌቭል ሲጂ ይባላል። ግን ሲጻፍ ግን በጽሁፍ ሞር ፎርማል ለማድረግ ከፈለግን ጃሺዩያን ይሄ አንደኛው ፕሮፌሽን ነው ማለት። ስለዚህ የፈለግነውን ማለት ብዙ ነገር ማለት እንችላለን። እነዚህ አሁን ዛሬ ላይ በዚህኛው ቪዲዮ በጣም እንዳይረዝምብን እንደ ምሳሌ መጠቀም የፈለኳቸው ኒ ቶዳለ
ኒ ጡዳለ ይሄ አራተኛው ነው። እድሜ ስንት ነው ነው። ኒ አንተ፣ ጡዳ ሃው ኦልድ ወይም ስንት እድሜ ስንት፣ ለ ኒ ጡዳለ እድሜ ስንት ነው። ይሄንን አሁን በቻይንኛ እድሜ ለመጠየቅ 3 አይነት መንገዶችን እንጠቀማለን ወይም 3 አይነት የአጠያየቅ ዘዴዎች አሉ። እነዚህ በእድሜ ሌቭል ይከፈላሉ። አሁን እድሜያቸው ከ10 በታች ለሆኑ ህፃናት የምንጠቀመው ኒጂሱለ ኒ አንተ፣ ጂ ስንት፣ ሱለ እድሜ የሚለው ደግሞ ስንት ሆኖሃል ነው። ኒጂሱለ እድሜ ስንት ነው ለማለት ነው ለህፃናት። ኒዶዳለ እድሜ ስንት ነው ለወጣት ወይም ለጎልማሳ። እንደዚሁም ለአዛውንት ኒን። ስለዚህ የአክብሮት የአንቱታን እንጨምራለን። እንጨምራለን ኒን። ስለዚህ ኒ አይባልም። ኒን ዶዳ ሱይሹለ ኒን ዶዳ ሱይሹለ እድሜዎት ስንት ነው ማለት ነው። ኒን ዶዳ ሱይሹለ ኒን ዶዳ ሱይሹለ 就是我60了60ነኝ ማለት ነው።我70了80了80 እንደዛ ነው። ግን ኒጂ ሱለ ሲባል ግን我7岁8岁6岁5岁እነዚህ 5 ነው፣ 8 ነው፣ 7 ነው። ባለፈው ቁጥሮችን ከ1 እስከ 1 ሚሊዮን ያለውን የሰራውት አለ። ከ1 እስከ 10 ለምሳሌ ለማለት ከፈለግን ኢ2 ውሎች ባጂው 1 2 3 4 5 6 7 8 9 10 ለማለት ነው። ኢ2 ውሎች ባጂው ስለዚህ እንደዚህ ፕራክቲስ ማድረግ ትችላለች። ቁጥሮችን በተለይ ከ1 እስከ 10 ያለውን በቀላሉ ለማወቅ ያክል ማለት ነው። ከዛ በኋላ 很高兴认识你很高兴认识你ስላወቅኩህ በጣም ደስ ብሎኛል ማለት ነው። 很高兴认识你ስላወቅኩህ ደስ ብሎኛል ወይም በእንግሊዝኛው nice to meet you የሚባለው ማለት ነው። 很高兴认识你很በጣም高兴መደሰት认识ማወቅ ኒ አንተ ማለት ነው። እንዲሁም እኔም ስላወቅኩህ በጣም ደስ ብሎኛል ለማለት 我也很高兴认识你我也很高兴认识你እኔም እንዲሁ ስላወቅኩህ በጣም ደስ ብሎኛል ማለት ነው። 我也很高兴认识你ወይም ሌላኛው ለምሳሌ ለመጀመሪያ ጊዜ ላገኛችሁት ሰውዬ ነው እንደዚህ 我很高兴认识你የምትሉ። ለምሳሌ ከእንደገና አይታችሁ ከሆነ ግን ይሄንን አትጠቀሙም። ምክንያቱም ስላየሁ ደስ ብሎኛል ለማለት ከእንደገና ስላየሁ ደስ ብሎኛል ለማለት 我很高兴见到你很高兴见到你很高兴በጣም ደስ ብሎኛል ማለት ነው። ጂያንዳውኒ ስላየሁ ማለት ነው። ከእንደገና ስላየሁ በጣም ደስ ብሎኛል ማለት ነው። እንዲሁም ለመመለስ 我也很高兴见到你እኔም እንዲሁ ስላየሁ በጣም ደስ ብሎኛል ማለት ነው። እነዚህ አሁን ራሳችን ለማስተዋወቅ በቂ ናቸው ያሰብኳቸው ወይም በጣም ይጠቅማሉ ብዬ ያዘጋጀሁት እነዚህ ናቸው። ስጨርሱ መጨረሻ ላይ ስታጠቃልሉ 再见ቻው ማለት ነው። ወይም በሚቀጥለው እንገናኛለን ለማለት እንዲሁም 下次见再见ስለዚህ ለዛሬ ያዘጋጀሁት ስለ ራስን ስለማስተዋወቅ ወይም ሰልፍ ኢንትሮዳክሽን የነበረው ለሰን በዚህ እናጠቃላለን። በሚቀጥለው በሌላኛው ለሰን እንገናኛለን። ይህንን ቪዲዮ እንደዚሁ ለሌሎች ሰዎች እንዲደርስ ቅድም መጀመሪያ አካባቢ እንደተነጋገርነው ላይክ ማድረጋችሁን እንዳትረሱ። ያላችሁን ኮሜንት የሚፈልጉትን ነገር ይሄ ነገር ያልገባኛል ብላችሁ መጠየቅ የሚፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም እኔም ባየው ሰዓት እመልስላችኋለሁ። እስካሁን ስለተከታተላችሁ አመሰግናለሁ። በሌላኛው ግለሰን እንገናኛለን።